ለረጅም ጊዜ የሚጸና ከቁጥጥር ውጭ የሆነ የባህሪ ልምድ ሱስ ሊባል ይችላል። ሱስ በውስጥ የሚኖረው በየጊዜው እንደሚቆጣጠር የኤነርጂ ምህዋር ወይም እንደ ንዑስ ስብዕና አሊያም እንደ ደባል ሆኖ ነው። የአእምሮን ድምፅ ጭምር በመቆጣጠር የአእምሮ ድምፅ የሱስ ድምፅ ይሆናል። ከባድ ቀን አሳልፈሃል፣ እንክብካቤ ያስፈልጋል፣ በሕይወት እርካታ የሚሰጥን ብቸኛ ነገር እንዴት ለራሴ ትከለክለዋለህ ይልካል። በማስተዋል ጉድለት ምክንያት ከውስጥ ድምፅ ጋር ከተቆራኘ ራሴን ያንን ያላበው ቢራ ከፍሪጅ ለማውጣት ሲሄድ ታገኘዋለህ። አንዳንዴ ደግሞ ሱሱ ሐሳቢንም ተሻግሮ ከማለፉ የተነሳ ራስን ሲጋራ እያጠስክ ወይም መጠጥ እየጠጣ ታገኘዋለህ። ይህ እንዴት በእጄ ሊገባ ቻለ ትላለህ። ሲጋራውን ከፋከቱ አውጥተህ ስትለኩስ ወይም መጠጥ ለራሴ ስትቀዳ ያሉት ተግባራት የሚፈጸሙት ፍጹም ባለማስተዋል ነው። ሲጋራ የማጨስ፣ መጠጥ የመጠጣት፣ ከመጠን በላይ የመብላት፣ ቴሌቪዥን የመመልከት፣ ኢንተርኔትን አብዝቶ የመጠቀም የመሳሰሉ ከቁጥጥር ውጭ ያሉ ባህሪያዊ ልምዶች ካሉብህ የሚከተለውን ማድረግ ይጠቅምሃል። የማትቆጣጠረው ፍላጎት በውስጥ ሲነሳ ቆም በልና 3 ንቁ ትንፈሳዎች አድርግ። ይህን ማስተዋልን ያመጣል። ከዚያም ለጥቂት ደቂቃዎች ያህል ያ ከቁጥጥር ውጭ የሆነ ፍላጎት በውስጥ የሚንቀሳቀስ የኤነርጂ ምህዋር እንደሆነ አስተውል። የሆነ ነገር በሐሳቢ ወይም በአካልን ለመመገብ ወይም ለመጠቀም ስታገል ወይም የማትቆጣጠሩ ባህሪን ለማሳየት ሲሞክር ንቁ ሆነ አድምጥ። ከዚያም ተጨማሪ ንቁ ትንፈሳዎች አድርግ። ከዚያ በኋላ ያ የማትቆጣጠረው ፍላጎት ወይ በጊዜያዊነት ይጠፋል አሊያም ያሸንፍና ነገሩን ትጠቀማለህ ወይም ታደርገዋለህ። ይህንን ግን ችግር አታድርገው። ከላይ እንደተገለጸው ያደረክ በተደጋጋሚ ሞክረው። ማስተዋል ሲጨምር ሱሳዊ ልምዶች ይደክማሉ ብሎም ይከስማሉ። ማስታወስ ያለብህ ነገር ሱሳዊ ልምድን በሚገርም አመክንዮ ምክንያታዊ ለማድረግ የሚጥሩ ሐሳቦች በአእምሮ ሲነሱ አስተውል። እንዲህ ሲከሰት ማን ነው የሚያወራው ብለህ ራስህን ጠይቅ። እናም የሚያወራው ሱስ እንደሆነ ትረዳለህ። ያንን እስካወክ ድረስ አእምሮን ለመመልከት በጥልቅ እስከተገኘ ድረስ ሱሱ የሚፈልገውን ነገር እንድታደርግ ለመሸወድ ይቸገራል። በደንብ እንደምትጠቀሙበት እርግጠኛ ነኝ። ሁላችንም የሚነካ ሐሳብ ነው ብዬ አምናለሁ። ምክንያቱም ይህ ዘር ወይም ሱስ በሁላችንም ጓዳ ውስጥ አለ ብዬ የማምነው ነገር ነው። እናም ይህ ቪዲዮ ለዚህ ችግር አጭር መፍትሄ እንደሰጣችሁ 100% እርግጠኛ ነኝ። ደግሜ ማለት የሚፈልገው ነገር ቢኖር ቪዲዮውን አንዴ አይታችሁ አታቆሙ። ማቆም የምትፈልገው ሱስ አለብኝ የምትሉ ሰዎች ሁሉ ቪዲዮ ላይ መፍትሄ ተብሎ ሊገለጽ የተሞከረው ነገር በአስተውሎት ለማየትና ለማድመጥ ሞክሩ። እናም ትግብራችሁ እንደሚሰራ ማረጋግጡ። አይሰራም ብዬ በበኩሌ አላምንም። የእናንተ ትግበራ ወይም አካሄድ ከተበላሸ እንጂ። በፍጹም የተባለውን ነገር በጽሞና አድምጣችሁ ተግብሩ። መጨረሻ ላይ ወይም በትንሽ ቀናት በኋላ ውጤታችሁን ኮሜንት እንድታደርጉ በጣም እንፈልጋሉና ኮሜንት ማድረጋችሁን በፍጹም አትርሱ። በመጨረሻ ማለት የሚፈልገው ነገር ይህ ያቀረብኩት ሐሳብ ከታዋቂው ስፒሪቹዋል ቲቸር ኤካርት ቶሌ ዘ ኒው ኤርዝ ከተባለው መጽሐፍ የተወሰደ ሐሳብ ነው። ከኔ ጋር መቀጠል የምትፈልጉ በተለያዩ ዘርፎች የሚለቀቁ ትምህርቶችን መማር የምትፈልጉ አዲስ ሰዎች ሰብስክራይብ የሚለውን በመንካት ሁልጊዜ አዳዲስ ቪዲዮዎችን ስለቅ የማሳወቂያ መልእክት እንዲደርሳችሁ አጠገቡ ያለችውን የደወል ምልክቷን ኦል ማድረጋችሁ እንዳትረሱ። ነባሮች ደግሞ ቪዲዮን ላይክ በማድረግ አግዙት ለሌሎች እንዲደርስ። በሌላ አስተማሪ ቪዲዮ እስክንገናኝ ቸር ሰንብቱ።